ቴልአቪቭ እንደዛተችው ሆዳዴን ዶግ አመድ አድርጓለች። 30 ጀቶች ያለማቋረጥ እሳት ሲያዘንቡ አንግተዋል። ኢራን የአልቦር ተራሮች የየመን ዕጣ ደርሷቸው በእሳት ሲጋዩ አድረዋል። ሰንዓ ማቅ ስትለብስ፣ ቴህራን ደግሞ ስጋት አርብቦባታል። እስራኤል 2000 ኪሎ ሜትሮች ተጉዛም ነስረላዎቹን አንድዳ ስትሞቃቸው አድራለች። ኢራን ደግሞ ባጸፋው የአሜሪካ ጦር ቤዞችን ለማንደድ ሚሳኤል እየሞከረች ነው። የቀጠናው ጡዘት በሰዓታት የሚለዋወጥ ነው። የመን በአሳዛኝ ሁኔታ ሌሊቱን ሙሉ በፍንዳታ ስትናጥ አድራለች። እስራኤል፣ አሜሪካ እንዲሁም እንግሊዝ ተቀናጅተው ደብድበዋት። ኢራንም በከፍተኛ የእሳት ፍንዳታ ስትነዳ አድራለች። የሀገሪቱ ሰማይና ምድር የእሳት ፍም ለብሶ ታይቷል። የአልቦር ተራሮች በእሳት ተለብልበዋል። አንድ የኃይል ማመንጫ ጣቢያ ላይ ከፍተኛ ፍንዳታ እንደተከሰተም ዘገባዎች አመላክተዋል። በሌላ በኩል በኢራን የሚደገፈው የሁቲ ታጣቂ ቡድን ትልቅ የተባለውን ጥቃት በእስራኤል ላይ መፈጸሙን ተከትሎም ፍልሚያው በከባዱ ተቀጣጥሎ ማቆሚያ አጥቷል። እስራኤል ከ30 በላይ የጦር ጀቶችን ወደ የመን የወደብ ከተማ በመላክ የሆዳዴን አየር ደብድበዋል። ዙፍ የተባለ የአየር ድብደባ ነው የፈጸመችው። የጭስ ደመና ከምድር ወደ ሰማይ ጉም መስሎ ሲወጣም በቪዲዮ ታይቷል። ሰው በዚህ ሲገረም ገና ምን አይታችሁ ከዚህም የከፋውን 7 እጥፍ ግዙፍ ድብደባ ለመፈጸም ዝግጅት መደረጉም የሀገሪቱ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ ዝተዋል። በኢራን ላይ ከባድ የአጸፋ እርምጃ ለመውሰድ መዘጋጀታቸውን በመግለጽ የኢራን ምላሽ ልቤ አይደነግጥም አይነት ሆኗል። ኢራን እስራኤል በዛተችበት ቅጽበት አዳዲስ ሚሳኤል አውጥታ በተጠንቀቅ ቆማለች።